እምነት እነሆ ቢገድለኝስ እንኳ እርሱን በትዕግስት እጠባበቃለሁ፣ ነገር ግን መንገዴን በፊቱ አጸናለሁ። መጽሐፈ ኢዮብ ምዕራፍ 13 ቁጥር 15። በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 እና 6። የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላልና በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። እናንተም እምቢ አላችሁ። ትንቢተ ኢሳይያስ ምዕራፍ 30 ቁጥር 15። በዚያን ጊዜ እንደ እምነታችሁ ይሆንላችሁ ብሎ ዓይኖቻቸውን ዳሰሰም። የማቴዎስ ወንጌል ምዕራፍ 9 ቁጥር 29። ኢየሱስም ስለ እምነታችሁ ማነስ ነው፣ እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም። የማቴዎስ ወንጌል ምዕራፍ 17 ቁጥር 20። ኢየሱስም ቢቻልህ ትላለህ፣ ለሚያምን ሁሉ ይቻላል አለው። የማርቆስ ወንጌል ምዕራፍ 9 ቁጥር 23። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። የማርቆስ ወንጌል ምዕራፍ 11 ቁጥር 22። ባገኙትም ጊዜ ሁሉ ይፈልጉሃል አሉት። የሉቃስ ወንጌል ምዕራፍ 1 ቁጥር 37። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። ወደ ሮሜ ሰዎች ምዕራፍ 5 ቁጥር 1። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ወደ ሮሜ ሰዎች ምዕራፍ 10 ቁጥር 17። የሚጠራጠረው ግን ቢበላ በእምነት ስላልሆነ ተኮንኗል። በእምነት ያልሆነ ሁሉ ኃጢአት ነው። ወደ ሮሜ ሰዎች ምዕራፍ 14 ቁጥር 23። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 5 ቁጥር 17። በሁሉም ላይ ጨምራችሁ የሚበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 16። ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ሁለተኛ ወደ ጢሞቴዎስ ምዕራፍ 2 ቁጥር 13። ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። ወደ ዕብራውያን ምዕራፍ 10 ቁጥር 38። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ወደ ዕብራውያን ምዕራፍ 11 ቁጥር 1። ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። ወደ ዕብራውያን ምዕራፍ 11 ቁጥር 6። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶም በእግዚአብሔር ዙፋን ቀኝ ተቀምጧልና። ወደ ዕብራውያን ምዕራፍ 12 ቁጥር 2። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና። ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። የያዕቆብ መልእክት ምዕራፍ 1 ቁጥር 5 እስከ 8። ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። የያዕቆብ መልእክት ምዕራፍ 2 ቁጥር 29። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከበር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱም አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል። አንደኛ የጴጥሮስ መልእክት ምዕራፍ 1 ከቁጥር 6 እስከ 9። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችን ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 4።